በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት ናችሁ? ይህ የድርሳን ቲዩብ ነው። ክርስቲያን እህት ወንድሞች ይህንን ቻናል ሰብስክራይብ በማድረግ ላይክ በማድረግ ላልደረሰው እንዲደርስ ሼር እና ኮሜንት በመጻፍ እንድታበረቱን በእግዚአብሔር ስም እንጠይቃለን። ዛሬ እንግዲህ እግዚአብሔር ቢፈቅድ የምናየው ድርሳን ናቡቴ ኢዝራኤላዊው ይሆናል። አብራችሁን እንድትቆዩ እንጋብዛለን። ናቡቴ በአካብ ቤተ መንግሥት አቅራቢያ የወይን ቦታ ነበረው። አካብ ናቡቴን ጠርቶ በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታህን ስጠኝ፣ እኔም ከእሱ የተሻለ ሌላ ቦታ እሰጥሃለሁ፣ ወይም ግምቱን ገንዘብ እሰጥሃለሁ አለው። ናቡቴም የአባቶቼን ርስት እሰጥህ ዘንድ እግዚአብሔር ያርቅልኝ አልሰጥም ብሎ ተናገረ። አካብ ተቆጥቶና ተናዶ ወደ ቤቱ ሄዶ በአልጋው ተጋድሞ ፊቱን ሸፈነ፣ እንጀራም አልበላም አለ። ሚስቱ ኤልዛቤል ልቦናክ የሚያዝን እንጀራስ የማትበላ ለምንድነው አለችው። ናቡቴን የወይን ቦታ ለውጠኝ አለዚያ በገንዘብ ሽጥልኝ ብለው እምቢ አለኝ፣ ስለዚህ ነው አላት። ኤልዛቤልም አሁን አንተ የእስራኤል መንግሥት ትገዛለክን? በል ተነስና ብላ፣ ልብክም ደስ ይበላት፣ የናቡቴን ቦታ እሰጥሃለሁ አለችው። ከዚያም በአካብ ስም ማኅተም አትማ ወደ ከተማው ሽማግሌዎችና ከበርቴዎች ልካ ስለ ጾም አውጁና ናቡቴን በሕዝቡ ፊት አስቀምጡት፣ 2 ምናምንቴ ሰዎችን አስነሱና በሕዝቡ ፊት እግዚአብሔርንና ሕዝቡን ሰድቧል ብለው ይመሰክሩበታል፣ በድንጋይም ተወግሮ ይሙት ብላ ደብዳቤ ጻፈች። ናቡቴም ኤልዛቤል ባቀነባበረችው ተንኮል ተወግሮ ሞተ። እንደ ሞተም በሰማሽ ጊዜ አካብን በገንዘብ እምቢ ያለክም ቦታ ና በነፃ ውረስ፣ ናቡቴ በሕይወት የለም ብላ ነገረችው። አካብን የናቡቴን የወይን ቦታ ሊወርስ ተነሳ። በዚህ ጊዜ የእግዚአብሔር ቃል ወደ ኤልያስ መጣና ወደ አካብ ወርደክ ናቡቴን በመግደል ቦታውን ወረስከውን? የናቡቴን ደም ውሾች እንደላሱት ያንተንም ደም ውሾች ይሉስታል ብለህ ንገረው አለው። አካብ ኤልያስን አይቶ ጠላቴ አገኘከኝን ሲለው፣ አዎ አግኝቼ ካለው በእግዚአብሔር ፊት ክፉ ለማድረግ ራስክን ሽጠካልና ብሎ የላከውን ነገረው። በትንቢቱም መሠረት ሬማት ዘገለዓድ ዘምቶ በወልደ ኤደር ጦር ተወግቶ ሞቷል፣ ደሙንም ውሾች ልሰውቷል።